ተላላፊዎች ሆይ በሉ። ተላላፊዎች ሆይ ንስሐ ግቡ። እስቲ በሉ ሁላችሁም ተናገሩ። ተላላፊዎች ሆይ ንስሐ ግቡ። ጊዜው የንስሐ ነው። ወቅቱ የንስሐ ነው። የሚለቀስበት የሚጸለይበት ከእግዚአብሔር ጋር የምንገናኝበት ወቅት ነው። እስላሙም ክርስቲያኑም የሚጾምበት የሚያለቅስበት የገጠመበት ወቅት ነውና ተላላፊዎች ሆይ ንስሐ ግቡ። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8። ትንቢተ ኢሳይያስ ማስታወሻ ያዙ። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ የምታገኙት ኃይለ ቃል ነው። ስለዚህ ይህንን ኃይለ ቃል እንማራለን። ማን ያስተምረን? ማን ያስተምረን? እግዚአብሔር ይፍቀድልን። አዎ ተላላፊዎች ሆይ እንግዲህ ምንድን ነው የምንተላለፈው? ንገሩኝ። ምንድን ነው የምንተላለፈው? የእግዚአብሔርን ሕግ በሉ እስቲ። የማንን ሕግ? የማንን ሕግ? ያልተላለፈ ሰው አለ? አለ? ሁሉ ሰው ተላልፏል። ለእኔና ለእናንተ 16 ሕግጋት ሰጥቶናል እግዚአብሔር። ስንት ሕግ? 16 ሕግጋቶችን ሰጥቶናል። ከነዚህ ውስጥ የትኛውን ምን ያህሉን እንደያዝነው እግዚአብሔር ያውቃል። በብሉይ ኪዳን ኦሪት ዘጸአት ምዕራፍ 20 ቁጥር 3 ጀምረን ስንመለከት 10ቱ ትእዛዝ ተጽፈዋል። የመጀመሪያው ከኔ በቀር ሌላ አምላክ አታምልክ ነው። እስቲ በሉት፣ እስቲ በሉት። ከኔ በቀር ሌላ አምላክ አታምልክ፣ አይኖር ነው የሚል አንዱ። ሁለተኛው ደግሞ የእግዚአብሔርን ስም በከንቱ አትጥራን፣ በማይገባ ቦታ። የእግዚአብሔር ስም በሚገባው ቦታ እንጂ በማይገባው ቦታ በመሐላም ይሁን በምንም አትጥራን። ካልተገደድክ መሐላ የለም። በፍርድ ቤት ካልተጠራችሁ በቀር እግዚአብሔርን ብሎ መማል ክልክል። ማርያምን፣ ገብርኤልን፣ እግዚአብሔርን ማለት ክልክል። ገብቷችኋል? እውነት ከሆነ እውነት በሉ፣ ሐሰት ከሆነ ሐሰት በሉ። እግዚአብሔርን ስም በከንቱ አትጥሩ። ይሄ እኮ ነው ጽላቱ ላይ ያለው። ይሄ እኮ ነው ታቦቱ ላይ ያለው። ይሄ እኮ ነው ሕጉ ማለት ነው። ሌላው እናት አባትን አክብር ነው፣ እድሜ በምድር ላይ እንዲረዝም። ሌላው ሰንበትን አክብር ነው። ሰንበት አሁን እየተከበረ ነው ወይ? ንገር። ሰንበትን አክብር ነው። ሌላው ደግሞ አትስረቅ፣ አትግደል፣ አታመንዝር፣ ወንድምህን እንደራስህ ውደድ። እነዚህ 10ቱ ትእዛዝ በሕገ ኦሪት የተጻፉ እስከ ዓለም ፍጻሜ ድረስ የሚሰሩ ሕጎች ናቸው። እስከ ዓለም ፍጻሜ ድረስ። ሌላው በአዲስ ኪዳን 6 ነው። 6ቱ ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር አስፈታችሁኝ፣ እንግዳ ሆኜ መጣ ተቀበላችሁኝ። 6ቱ ቃላት ወንጌል ይባላሉ። የምዕመናን ትሩፋት ይባላሉ። የምዕመናን ትሩፋት ይባላሉ። እነኚህ 16 ሕግጋት የምንጸድቅበት መንግሥተ ሰማያት የምንገባበት
ሕግ ተሰጥቶናል። ስለዚህ ሕጉን ያልጠበቅን ስለሆነ በሕጉ ያልሄድ ስለሆነ እግዚአብሔርን ያላስደሰን ስለሆነ ተላላፊዎች ሆይ ንስሐ ግቡ አለ ኢሳይያስ። ተላላፊዎች ሆይ እንዲህም አለ ኃጢአታችሁን አስባችሁ። እስቲ በሉላችሁ ተላላፊዎች ሆይ በሉ ንስሐ ግቡ ኃጢአታችሁንም አስባችሁ አልቅሱ ልባችሁንም ወደ እግዚአብሔር መልሱ ይላል። ምን አድርጉ? ምን አድርጉ? ልባችሁን ወዴት መልሱ? አዎ የሚያዋጣው እሱ ብቻ ስለሆነ ሶስት ነገር ነግሮናል። በዚች ርዕስ ላይ በዚች ምዕራፍና ቁጥር ላይ ሶስት ነገር ነግሮናል። አንድ ንስሐ ግቡ አለ። ሁለት አልቅሱ አለ። ሶስት ልባችሁን ወደ እግዚአብሔር መልሱ አለ። ሶስት ነገር። ንስሐ ማለት መጸጸት ማለት ነው። ንስሐ ማለት መጸጸት። እስቲ መጸጸት በሉ፣ መመለስ በሉ፣ ውስጥ ማልቀስ በሉ ውስጥ። አዎ ሰርቻለሁ፣ በድያለሁ፣ አጥፍቻለሁ፣ ሕግህን ተላልፌያለሁ፣ ማረኝ፣ ይቅር በለኝ ማለት ነው። አዎ ስለዚህ ሰው ሲሳሳት አይደለም እግዚአብሔርን ሰውን ይቅርታ መጠየቅ ያስፈልጋል። አያስፈልግም? ወንድሜ ተሳስቻለሁ፣ እህቴ ተሳስቻለሁ ማለት እኮ ተገቢ አይገባም። እንዲያው ሰማይ ቢናድ መስቀል ቢወጣ ምድሩ ብትገለባበት ይቅር አልልም የሚሉ ሰዎች አሉ። ማንን ነው የሚጎዱት? ማንን ነው የሚጎዱት? እራሳቸውን ይጎዳሉ። አትጎዱ ወገኖች። ይቅር ያለ ይቅር እለዋለሁ፣ ይቅር ያላለ ይቅር አለው። ሰማይ ምድር ያልፋል ቃሌ ግን አያልፍም ነው። አትጎዱ በስ። ስለዚህ ንስሐ ማለት መጸጸት፣ መመለስ፣ በቃኝ ነው። በቃኝ። ኃጢአት አይበቃም። ኃጢአት አይበቃም ወገኑ። ኃጢአት አይበቃም። ይበቃል። ተሰቃየን እኮ መከራ በዛብን እኮ ወገኖች። ማን ነው የሚያሰቃየን? የሚያሰቃየን ማን ነው? እርስ በርስ በመበላላት በመገዳደል በረሃብ በኑሮ ውድነት ይህ ሁሉ ስቃይ ማን ያመጣብን? ንገሩኝ። እራሳችን እኮ ነን። የእኛ ኃጢአት እኮ ነው እየቀጣን ያለው። ከሰማይ የወረደ እንዳይመስላችሁ። እኔና እናንተ ባጠፋነው ጥፋት ባደረግነው ኃጢአት እየተቀጣን ነው። ምድር በደም እየታጠበች ነው። መከራው በዝቷል። የሰው ልጅ እየወጣ እየቀረ ነው ያለው። ስንት ስራ የሚሰራ ጉልበት፣ ስንት ስራ የሚሰራ ጭንቅላት፣ ስንት ስራ የሚሰራ ጉልበት በያለበት እየቀረ ነው ያለው። መድኃኔዓለም ይታረቅ፣ ይቅርታውንም ይላክልን። ስለዚህ ይህን አስባችሁ አልቅሱ አለ። ኃጢአታችሁን አልቅሳችሁ አስቡ። ምንድን ነው ኃጢአት ሲባል ደግሞ ኃጢአቱ ደግሞ 16 ነው። ስንት ነው አልኳችሁ? ኃጢአቱ ደግሞ ስንት ነው? 16 ቁጠሩት። ቅድም 16 ሕግ አለ ብያችሁ 16 ሕግ አለ ብያችሁ ወደ መንግሥተ ሰማያት የምንገባበት እንዳንተላለፍ የታዘዝነው 16 ሕግ አለ። ነግሬያችኋለሁ ዝርዝር። አሁን ደግሞ ቁጠሩት። ኃጢአት የተላለፈው ነገር ለእግዚአብሔር መንግሥት የማያበቃ
ሲኦል ገሃነም የሚያገባው ሰዎች የሚያደርጉት በደልና ኃጢአት እኔን ጨምሮ ቅዱስ ጳውሎስ በገላትያ 5 ቁጥር 16 ጽፎታል። ቁጥሩ አሁን ኃጢአት አንድ ብላችሁ ዝሙት፣ ቁጥር አንድ ብላችሁ ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መለያየት፣ መናፍቅነት፣ መግደል፣ ስካር፣ ዘፋኝነት፣ አድመኝነት ስንት ሆነ? 15 እንደገና ቁጥሩትሽ ዝሙት አንድ በሉ። ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ አድመኝነት ስንት ሆነ? አንብቡት እሺ። ገላትያ 5:16 ይህንን የሚያደርግ ሰው ይላል ቅዱስ ጳውሎስ፣ ይህንን የሚያደርግ ሰው ንስሐ ካልገባ ካልተመለሰ ይቅርታ የለውም ይላል። ይህንን ያደረገ ሰው የእግዚአብሔርን መንግሥት አይወርስም ይላል። እንዴት ይሻላል? ተላላፊዎች ሆይ ንስሐ ግቡ፣ መተላለፋችሁ ይሄ ነው እያለን ነው ቅዱስ ጳውሎስ። ይህንን ሕግ ተላልፋችኋል እያለን ነው፣ እየነገረን ነው። ተላልፋችኋል። ዝሙቱ በዝተዋል፣ መዳራቱ በዝተዋል፣ ጥሉ በዝተዋል፣ ዘረኝነቱ በዝተዋል፣ መደባደቡ በዝተዋል፣ ጥሉ፣ ምቀኝነቱ፣ ተንኮሉ፣ አድመኝነቱ በዝተዋል። ወገኖች ሰካራሞች የሉም? ወንዶች አደራችሁ፣ ሴቶች ክርስቲያን ሰክሮ መንገድ ላይ ማደር የለበትም። ክርስቲያን ሰክሮ መንገድ ላይ መውደቅ የለበትም። ስካር ቤትን ያፈርሳል፣ እግዚአብሔርን ያሳዝናል፣ ለሰው መሳቂያ ትሆናላችሁ። እግዚአብሔር የማይወደው ስካር። ወይን ጠጅ አትጠጣ፣ ትሰክራለህ። ስካር ዝሙት ትወልዳለች፣ ዝሙትም ሞትን ታመጣለች ይላል። የሰከረ ሰው የሚያደርገውን አያውቀው። አፉ ልቅ ይሆናል፣ ሰውነቱ ልቅ ይሆናል፣ መቆጣጠር አይችልም፣ ከኃጢአት ጋር ይኖራል። የሚያጅበው ጅብና ውሻ ነው አይደለም? የሰካራሞች አጃቢዎች ጅብና ውሾች ናቸው። ማታ ማታ ማለት ነው። ልጅ ሆይ በሉ እስቲ ሰው ሁን። ምን ሁን? ሰው ሁን። ግድ የለህም። እግዚአብሔር በመልኩ ባሪያው የሰራ የፈጠረሽ የፈጠረህ እግዚአብሔርን የሚመስል ሰው ብቻ ነው። ከ22 ስነ ፍጥረት ውስጥ በመልኩ የሰራው የፈጠረው ሰው እግዚአብሔርን ይመስላል። ሰው በእግዚአብሔር መልክ ተፈጠረ ተብሎ የተጻፈለት ሰው ብቻ ላከበረ ውብ አድርጎ ለሰራን ለልዑል አምላካችን እልበሉና መስግኑ ነው። እግዚአብሔርን አመስግኑ። ውብ አድርጎ ሰራው ነው የሚለው። ውብ አድርጎ ሰራው። እግዚአብሔርን አስመስሎ ባለቤቱን አስመስሎ። ስለዚህ እኛ ለስካር፣ ለዘፈን፣ ለዳንስ፣ ለዝሙት፣ ለክህደት አልተፈጠርንም። የለም ወገን፣
እግዚአብሔር አምላካችን ይህንን ውብ ሆኖ የተፈጠረ ሰው እስትንፋሱን ነው ያሳደረበት። ምኑን አልኳችሁ? ሰው ላይ እፍ ብሎ እስትንፋስ አሳደረበት። ክብር ለመድኃኔዓለም ይሁን። ተመስገን። እፍ ብሎ እስትንፋሱን ያሳደረበት ሰው ነው። እችም ነፍስ ናት። ነፍስ ከስጋ ስጋም ከነፍስ ሳትለይ ሁለቱ ተጠባብቀውና ተዋህደው ይኖራሉ። የተሰጣቸው ዘመን ድረስ መቼ እንደሚጠሩ አይታወቅም። ነፍስና ስጋ ግን ከተለያዩ ሰው የለም። ሰው የለም። እስከዛ ድረስ ግን ነፍስና ስጋ ተጠባብቀው በክብር እንዲኖሩ እግዚአብሔር ፈቅዶላናል። እግዚአብሔር የተመሰገነ ይሁን። እናቶች፣ አባቶች፣ እህቶች፣ ወንድሞች ክብራችንን እንጠብቅ። ስለዚህም እግዚአብሔር አምላካችን የነገረን ነገር ምንድን ነው? ኃጢአታችሁን አስባችሁ አልቅሱ። 55 ቀን ያላለቀሰ ዓይን ካለ ችግር አለ ማለት ነው። በዚህ ጾም 55 ቀን እንጾማለን። 15 ቀን የፈቃድ 40 ቀን የግዴታ 40 ቀን ከቅድስት እስከ ሆሳዕና ድረስ ያለው 40 ቀን ዘወረደና ከሆሳዕና እስከ ትንሣኤ ያለው ደግሞ እሁድ ቅዳሜ ስለማንጾም የእሁድ ቅዳሜ ተደምሮ 15 ቀን ወይንም የፈቃድ ጾም 15 ቀን ጨምረን 55 ቀን እንጾማለን። ማልቀሻ ነው፣ መስገጃ ነው፣ መጸለያ ነው፣ ከአምላካችን ጋር መገናኛ ነው። ጾም በሉ እስቲ። የነፍስን ቁስል ትፈውሳለች። ነፍሳችሁ እንድትፈወስ በጾም ጾም የኃጢአት መድኃኒት ነው። ግድ የላቸውም። ጾም የሚጾም ሰው ስራው ይከናወንለታል። ጾም የሚጾም ሰው ኃጢአቱ ይቀረፍለታል። ጾም የሚጾም ሰው ከእግዚአብሔር ጋር ይገናኛል። በማንኛውም በገድል ይሁን በድርሳን በመጽሐፍ ቅዱስ በማንኛውም በቤተክርስቲያናችን መጽሐፍት ውስጥ በምንም ቦታ በመብልና በመጠጥ እግዚአብሔር ይገኛል የሚል አልተጻፈም። ተጽፏል ግን በጾምና በጸሎት እግዚአብሔር እንደሚገኝ ተጽፏል። በጾምና በጸሎት እግዚአብሔር እንደሚገኝ ተጽፏል። ከጾምና ከጸሎት ውጭ ግን እግዚአብሔርን ልናገኘው አንችል። በዳንስ በዘፈን ነው የጠፋ ሰው እንጂ በፍጹም ልናገኘው አንችል። ስለዚህ ልባችሁን ወደ እግዚአብሔር መልሱ። እስቲ በሉላችሁ፣ ልባችሁን ወደ እግዚአብሔር መልሱ በሉ እስቲ። አንድ የተፈስኮ እንዲያው ቢራውን፣ አረቄውን፣ ጠጁን በጠጣው የሚሉ ደግሞ የሚመኙ ሰዎች አሉ። በፍስክም እኮ አልተፈቀደ። በጾም ብቻ አይደለም ቢራ፣ ጠጅ ምናምን የተከለከለ። አትስከር እኮ። ስለዚህ እንዲያው በጾም አልጠጣም እኮ ቢራ በጾም አልጠጣም፣ አረቄ በጾም አልጠጣም የሚሉ ሰው ሌላ ቀንስ ማጠጣ አለ ብላ ጠጣ ተጽፏል። ጥሩ ነው። ገብቷቸዋል። ሁሉም በልክ ነው። ስለዚህ እግዚአብሔር አምላካችን ልባችሁን ወደ እግዚአብሔር መልሱ፣ ልባችሁን ወደ እግዚአብሔር መልሱ ሲባል ለዚህ ጾሙ እስኪያልቅ ድረስ ብቻ አይደለም። ጾሙ እስኪያልቅ ድረስ ብቻ አይደለም። እስከ ትንሣኤ ድረስ ብቻ አይደለም። በዚህ ጾም ውስጥ ልታደርጉት የሚገባው በጣም ብዙ ነገር አለ። ራሳችሁን ማዘጋጀት እና የጽድቅን ስራ እንድንሰራ የአምላካችን ቅዱስ ፈቃዱ ይሆንልን። እንግዲህ ስለ ንስሐ 4 ነገር ነግሬያችሁ አበቃለሁ። ስለ ንስሐ 4 ነገሮችን እነግራችኋለሁ።
የሉቃስ ወንጌል ምዕራፍ 15 ቁጥር 17 እስከ 24 ያለውን በደንብ አንብቡ። ስለ ንስሐ ማወቅ ያለባችሁ፣ ስለ ንስሐ መረዳት ያለባችሁ፣ ስለ ንስሐ አውቃችሁ ተረድታችሁ መዳን ያለባችሁ ነገር ሁሉም የተጻፈው እዚህ የሉቃስ ወንጌል ምዕራፍ 15 ቁጥር 17 እስከ 24 ያለው ላይ የተጻፈው ነው። አራት ነገሮች። ስንት ነገር እነግራችኋለሁ? ያዙ። እሺ፣ ስለ ንስሐ አራት ነገር ያስፈልጋል። እነዚህ ሲሟሉ ነው ንስሐ ገባን የሚባለው። በቃ ተመልሰናል የሚባለው እነዚህ አሁን የምነግራችሁ በሉቃስ ወንጌል ምዕራፍ 15 የተጻፈው ሲሟላ ነው። አንደኛ የመጀመሪያው ወደ ልቡ ተመለሰ። በሉ እስቲ በሉ፣ ወዴት ተመለሰ? ወዴት ተመለሰ? እስቲ ሁላችሁም ወደ ልባችሁ ተመለሱ። የመጀመሪያው ወደ ራስ መመለስ። ከራሳችሁ ጋር ያልሆናችሁ ሰዎች አላችሁ። በሐሳባችሁ፣ በትዳራችሁ፣ በልጆቻችሁ፣ በጎረቤቶቻችሁ፣ በስራችሁ ከራሳችሁ ያልሆናችሁ አላችሁ። መጀመሪያ የሚጠይቀው ወደ ልቡ ተመለስ፣ ወደ ራስ መመለስ ነው። ይህ መጀመሪያው ጥያቄ። ንስሐ የሚጠይቀው ከራስ ጋር መታረቅ። እስቲ ወደ ራሳችሁ ተመለሱ። ኃጢአቱን ለሌላ ሰው መላከክ ነው አይደለ? የኛ ስራ። እከሌ እኮ እንዲህ ነው፣ እከሌት እኮ እንዲህ ናት ለሌላ ሰው። ራሳችሁን አይታችሁ ታውቃላችሁ? ሌላውን ሰው ስትሳደቡ ራሳችሁን መስደብ እንደሆነ አውቃችሁ፣ ሌላውን ሰው ስታዋረዱ ራሳችሁ የተዋረዳችሁ መሆኑን አውቃችኋል። ሌላ ሰው ስታሳድዱ ጌታ ኢየሱስ ክርስቶስን ማሳደድ እንደሆነ ገብቷችኋል፣ አውቃችኋል። ሳውል ሳውል ለምን ታሳድደኛለህ? አንተ ማነህ? የምታሳድደኝ እኔ ናዝሬቱ ኢየሱስ ነኝ አለ። ለካ ጳውሎስ የሚያሳድደው ማንን ነበር? ስሙን ጥሩት እንግዲህ፣ ጌታ ኢየሱስ ክርስቶስን ነበር። የእሱን ሐዋርያ፣ የእሱን ደቀ መዝሙር፣ የእሱን ካህናት አሳዳጅ ነበር ቅዱስ ጳውሎስ። ለካ የእሱን ስም ይዘው ስለነበረ እነሱ ለካ እሱን ነሯል የሚያሳድደው። የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለ። እሱ ለሕጉ ቀናተኛ ሆኖ ነበር። እስቲ ልብ በሉ፣ ወደ ራሳችሁ ተመለሱ። እስቲ ወደ ራሳችሁ ልብ ተመለሱ። ከራሳችሁ ጋር ሁኑ። ከራሱ ጋር የተጣላ ሰው አለ። ከራሳችን ጋር ስለተጣላን እኮ ነው ሄደን ዛፍ ላይ የተሰቀለ የታነቁ ዛፍ ላይ የተንጠለጠሉ ብዙ ሰዎች ያላያችሁ ከራሳቸው ጋር ስለተጣሉ እኮ ነው። መርዝ ጠጥተው የሞቱ ከራሳቸው ጋር ስለተጣሉ ነው። ሰው ራሱን እንዴት ያጠፋል? መርዝ ጠጥቶ የሞተ እኮ ከራሱ ጋር ስለተጣላ ነው። ገደል ገብቶ ባህር ገብቶ የሞተ ከራሱ ጋር ስለተጣላ ነው። ሰው ራሱን አያጠፋል። ራሱን ያጠፋ ሰው ወዴት ነው የሚኖረው? ንገሩ። የት ነው የሚገባው? ሲኦል እኮ ነው፣ ገሃነም እኮ ነው። ምክንያቱም ራሱን ገሏል፣ ሕንፃውን አፍርሷል። ይሄ የእግዚአብሔር ቤተ መቅደስ ነው። እናንተ በሉ እስቲ፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ። የማን ቤተ መቅደስ ናችሁ? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እናንተ የእግዚአብሔር ቤተ መቅደስ ናችሁ። በደንብ ይግባችሁ። ይህን ቤተ መቅደስ ያፈረሰ ይቀጣል።
ቤተ መቅደሱን ብትጠብቁ እግዚአብሔር ይሰራችኋል ይላል። ቤተ መቅደሱን ብታፈርስ ግን ያፈርስሃል እንጂ አይሰራም ይላል። የእግዚአብሔር ማደሪያ እኮ ነን። የእግዚአብሔር ቤተ መቅደስ እኮ ነን። የእግዚአብሔር መኖሪያ እኮ ነን። ከአባቴ ጋር እንመጣለን በእናንተም እናድራለን ይላል እኮ። ማደሪያው ይህንን ሕንፃ በገዛ እጁ ያፈረሰ ይጠየቃል። ለዚህ ነው ምሕረት የሌለው፣ ለዚህ ነው ይቅርታ የሌለው። ሕንፃውን ያፈረሰ የእግዚአብሔርን ሕንፃ አፍርሷል። እግዚአብሔር ሞት ሳያዝበት ራሱን ያጠፋ። ስለዚህ ትዕግስት በማጣት ከራሱ ጋር በመጣላት መኖር የለብኝም ብሎ ከራሱ ጋር ስለተጣላ ሄዶ ታነቀ። የሚመች መስሎት፣ ጥሩ ሀገር የሚያገኝ መስሎት፣ መንግሥተ ሰማያት የሚገባ መስሎት፣ የሚያርፍ መስሎት ወደ ስቃይ ትሉ የማያንቀላፋ እሳቱ የማይበር ተጽፏል እኮ ወደ ገሃነም ከምትጣል ጉንድሽ አንካሳ ወይም እውር ሆነ መኖር ይሻልሃል። ማቴዎስ 18 ላይ ያሉት ምን ያህል ትሉ አያንቀላፋም፣ እሳቱ አይበርድም፣ እረፍት የለም ወገን፣ እረፍት የለም። እና ስለዚህ መጀመሪያ ንስሐ ማለት መጀመሪያ ወደ ራሱ ልብ መመለስ፣ ወደ ራሱ መመለስ፣ ከራስ ጋር መታረቅ ነው። ከራስ ጋር መታረቅ። እግዚአብሔር እንዲታረቃችሁ መጀመሪያ ከራሳችሁ ጋር ታረቁ። እኔ ማን ነኝ በሉ። ሁሉም ሰው እኔ ማን ነኝ ይበል። እኔ ማን ነኝ ስታስቡት አፈር ነው ለካ አይደለም ነው አይደለም? ንገሩ። ሰው ለካ በሙሉ አፈር ነው አይደለም? የተሰራው ከየት ነው? ከአፈር። ወደ የሚሄደው ወዴት ነው? ወደ አፈር። ተመልከቱ። ሰው ሁሉ አፈር ነው ለካ። ሕያውነት የለውም። ሕያውነት የለውም። ዛሬ ታይተን ነገ አፈር። እከሊት እኮ ደህና ነበረ፣ ጤነኛ ነበር፣ ተትላንት ወዲያ አግኝቻት፣ ተትላንት ወዲያ አግኝቸው፣ ጤነኛ ነበር፣ አብረን ውለን እንዴት የምንል ሰዎች የለንም? ያው የእኛን ፍጻሜ ታውቃላችሁ። መቼ እንሞታለን፣ መቼ እንጠራለን ታውቃላችሁ? ቀጠሮ አላችሁ? አናውቅ። ሌሊት እመጣ፣ ቀን እመጣ፣ ጠዋት እመጣ፣ አታውቁም። ተዘጋጁ፣ ተዘጋጁ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች መዘጋጀት መቼ? ራስን በማሰብ እኔ ማን ነኝ በማለት ምንድን ነው የምሰራው? ምንድን ነው የማስበው? ወዴት ነው የምሄደው? የት ነው የምውለው? የት ነው የማድረው? ምንድን ነው የምሰራው? እነማን ናቸው ጓደኞቼ? እነማን ናቸው ባልንጀሮቼ? ከማን ጋር ነው ያለሁት? አንተ ሌባ ትላለህ፣ ከሌባው ጋር ትሮጣለህ። አንተ ጣዖት አምላኪ ትላለህ፣ ከጣዖት አምላኪ ጋር ትበላለህ። ተጽፏል። ከዘማው ጋር የዋልክ ዘማዊ ነህ፣ ከሌባ ጋር የዋልክ ሌባ ነህ፣ ከቀማኛ ጋር የዋልሽ ቀማኛ ነህ። ይሁን ቅዱስ ጳውሎስ ጽፎት የሌባ ጓደኛ ያለው ሌባ፣ የሰካራም ጓደኛ ሰካራም። ምክንያቱም ሁሌ ተገባብዘው ነውና የሚኖሩት። ስለዚህ ብድር ወንፈል ስለሆነ ማለት ነው። ስለዚህ ማን ነው ጓደኛችን? ጠንቋይ ቤት የሚወስዱን ጓደኞች የሉንም? እንደ ከሊትና እንደ ከሌ አዋቂ የለም ተብለን አፈር የሆኑ ሰዎች ጋር ሄዱ። እንደ ከሊትና እንደ ከሌ አዋቂ የለም። እንደ ከሌና እንደ ከሌ ደጋሚ፣ አስማተኛ፣ መተተኛ፣ መጫኛ የሚያቆም የለም የተባለ ተሰብከን ይሄን የለም። ወገን መጀመሪያ ወደ ራሳችሁ ተመለሱ። አስማተኛ መሆን ከፈለግ አስማተኛ መሆን ይቻላል።
ጠንቋይ መሆን ከፈለግ ጠንቋይ መሆን ይቻላል። አጋንንት ጎታች መሆን ከፈለግ አጋንንት ጎታች መሆን ይቻላል። ምርጫ ነው። ዲሞክራሲ የተባለው መጀመሪያ ሲፈጥር ነው። የዛሬው ዲሞክራሲ መደባደብ ነው፣ መጋደብ፣ ደም ማፍሰስ። ድሃ በሚሉት ላይ አይኑር የሚሉ ሀያላኖች ናቸው ያሉት። ዲሞክራሲ ግን አቅረብኩ ለከ ደይዴከ አበዘ ፈቀድከ፣ እሳትና ውሃ አቀረብኩልህ። ትክክለኛው ዲሞክራሲ እሳትና ውሃ አቀረብኩልህ። ደይዴከ አበዘ ፈቀድከ፣ ወደ ፈቀድከው ወደ ወደድከው እጅህን ስደድ። መንግሥተ ሰማያት ከመረጥክ እኔን ተከተል አለ እግዚአብሔር። ገሃነመ እሳትን ከመረጥክ ሰይጣን ዲያብሎስን ተከተል አለ። የትኛው ይሻላል? የትኛው መንገድ ይሻላል? እስቲ እግዚአብሔርን የምትሉ ባካችሁ ከፍ አድርጉት እጃችሁን። እውነታችሁ ነው? እውነታችሁ ነው? መድኃኔዓለም ያውቀናል አይደለ? ክብር ለሱ ይሁን፣ ለልጆቹ ያደርጋል። ሁለት መንገድ አለ፣ ሰፊና ጠባብ። ይሄን ነው የሰራው። ጠባቡ መንገድ የማን ነው? ጠባቡ መንገድ የማን ነው? ንገሩኝ። የእግዚአብሔር መንገድ ነው። ጠባብ ማለት እምነት ማለት ነው፣ ማመን ማለት ነው። ምን ማለት ነው? ጠባብ ማለት ማመን። ጠባቡ መንገድ ማለት ማመን ነው። ማንን ንገሩ? አዎ እግዚአብሔርን ያመነ ሰው በጠባቡ መንገድ ራሱን ገዝቶ ይሄዳል። ራሱን ይገዛል። ራሱን ካልገዛ ይሆን። ጠባብ መንገድ የተባለው እግዚአብሔር እምነት ነው። ሰፊ መንገድ ደግሞ አለማመን ነው። ምንድን ነው አልኳል? አለማመን። ሰፊ መንገድ እግዚአብሔር የለም የሚሉ የሉም አሉ? ንገሩ። ሰይጣንን የሚከተሉ አሉ የሉም? አለማመን። ሰፊ መንገድ ማለት አለማመን፣ ልቅነት፣ ራዕይ የሌለው መረን ማለት ነው። ራዕይ የሌለው ሕዝብ መረን ነዋል። ራዕይ የሌለው ሕዝብ መረን ነው። ራዕያችን መንግሥተ ሰማያት ነው። ግባችን መንግሥተ ሰማያት ነው። ሕይወታችን መንግሥተ ሰማያት ነው። ራዕይ አለን የለንም? ንገሩ። አለን የለንም? ምንድን ነው ራዕያችን? መንግሥተ ሰማያት በሉ ባካችሁ። ምንድን ነው ራዕያችን? መንግሥተ ሰማያት። እነዛ ግን መንግሥተ ሰማያት አይደለም ራዕያችን። ለምሳሌ አሁን ምጽዋት ስንመጸውት የጽድቅ ምጽዋት አለ፣ የሰብአዊነት ምጽዋት አለ። ጽድቅን አስባችሁ የምትመጸውቱት ምጽዋት እንጸድቅበታለን ብላችሁ፣ ምንም አይነት እምነት የሌላቸው ሰው ደግሞ ሰብአዊ ርኅራኄ ለሰዎች ሰው ስለሆን ሰው መርዳት ሰብአዊ ይባላል። ሰብአዊ ምጽዋትና የጽድቅ ምጽዋት የተለዩ ናቸው። ያለህን በል ውስጥ ያለህን ሸጠህ ለድሃ ሰጠህ ተከተለኝ። ይሄ የጽድቅ ምጽዋት ነው። ክብር ለመድኃኔዓለም ይሁን። የጽድቅ ምጽዋት ነው። የጽድቅ ምጽዋት አዎ ካለህ ነው። የጽድቅ ምጽዋት ካላችሁ ከምግባችሁ ከፍላችሁ ከልብሳችሁ ከፍላችሁ እኔ ይቅርብኝ ብላችሁ እናንተ እየተራባችሁ አሁን ዛሬ ጾም ነው፣ ቁርሳችሁን ለድሃ መጽውታችሁ እናንተ ትጾማላችሁ። ምጽዋት እሱ ነው።